السلام عليكم ورحمة الله وبركاته إن شاء الله بزارو فيديو ከትዳር በፊት ጓደኛ ኑሯቸው ማለትም የወንድ ጓደኛ ቦይ ፍሬንድ የሚሉት ገርል ፍሬንድ እንደሚባባሉት ኑሯቸው ማለት ነው። በሌላ አባባል የዚና ጓደኛ ኑሯቸው ከዚያ በኋላ ድንግል ነን ብለው ትዳር ስለሚይዙ ሴቶች ይሆናል። ወንዶችም ደግሞ በዚህ ዙሪያ ምንድነው ማድረግ ያለባችሁ ስለሚለው ኢንሻአላህ አወራለሁ ማለት ነው። የሆነ ታሪክ ፈተዋ ላይ ተጠይቆ አነበብኩ። በአረበኛ ነው ጥያቄው። ልጅቱ ከትዳር በፊት ጓደኛ ነበራት። ጓደኛዋ ደግሞ የሺዓ አቂዳ ተከታይ ስለነበር ቤተሰቦቿ እሷ የሱኒ ቤተሰብ ስለሆነች እሱን እንድታገባ አልፈቀዱላትም ማለት ነው። እሱን እንድታገባ አልፈቀዱላትም። ከዚያ ያው በአቂዳ እሷን የሚመስል ሰው እንደሷው ሱኒ የሆነ ሰው ለትዳር ይጠይቃታል። ያው ልጅቱን ሲያወራት ጓደኛ እንደነበራት ያውቃል። ያኒ ግንኙነታቸው እስከምንድነው ሲላት ይሄ አብረን ሻይ ቡና ከማለት ውጭ ምንም አላደረግንም ትለዋለች። ያገባታል። ሲያገባት ድንግልና አላገኘባት። በጣም ያዝናል፣ በጣም ይናደዳል። ለመፍታት ዛሬ ነገ እያለ እንትን ሲል በዛ መካከል ታረግዝበታለች። ዋና የፈተዋው ጥያቄ ምንድነው? እንደዚህ አጋጠመኝ ግን አሁን ልፈታት ስል አረገዘችብኝ ነው ጥያቄ። ይሄ ነገር በጣም የብዙዎችን ዋጋ አስከፍሏል። የሆነ ውሳኔ በጊዜው ቶሎ አለመወሰን ማለት ነው። ከትዳር በፊት ጓደኛ ያላቸውን ሴቶች ያኒ ምን አስባችሁ እስኪ ጓደኛ የሆናት ለምንድን ነው? ወፍጮ ቤት እንዳካሂዳት ነው ወይስ የቤት ስራ እንዳሰራት ነው? ለምንድን ነው ጓደኛ የያዘችው? እኮ ግልጽ እኮ ነው። ከትዳር በፊት ጓደኛ አላት ከተባለ ሰው እንዴት ወንድ ልጅ በዚህ ልክ ይሸወዳል? ሌላ ይሄንኑ ተመሳሳይ ታሪክ የደረሰበት ልጅ እንደዚሁ አጫወተኝ። ጓደኛ አላት፣ መኖሯን አያውቅም። ድንግል ነኝ ብላ አገባት። ሲያገባት የላትም። በቃ በጊዜው ይሄንኛውም ወዳውኑ አለመወሰኑ አረገዘች፣ ወለደች። ሌላም እንደዚሁ አረገዘች፣ ወለደች። በዛው በጥርጣሬ ውስጥ እያለ ማለት ነው። አኺራን እዚህ ጓደኛዋ ጋር ስትጻጻፍ ያገኛታል ማለት ነው። እንዳይፈታት የልጆቹ እናት ሆናለች። በቃ ድንግርግር ባለ ሁኔታ ሆኖ ምን ላድርግ ብሎ ጥያቄ ጠየቀኝ። ምን እለዋለሁ? አንዳንድ ጊዜ ለሰው እንደዛ አድርግ ብሎ ከመናገር ጉዳዩ የራስዎን ራስ መወሰን ቀላል ነው። እና ምን ልላችሁ ነው ባጭሩ፣ ከትዳር በፊት ጓደኛ አለን ከተባሉ ድንግልና አገኝባታለሁ ብላችሁ እንደ አይነት የሆነ አሩንቃ ውስጥ ባትዘፈቁ የተሻለ ነው። በኋላ መውጣቱ ሊከብዳችሁ ይችላል። እንደዚህ እንደ ሁለቶቹ ባለ ታሪክ ልትሆኑ ትችላላችሁ። ስለዚህ በጣም ጥንቃቄ ልታደርጉ ይገባል። የምታገቧትን ጨዋነቷን በደንብ አረጋግጡ። ይሄ አሁን ኖርማል እኮ ነው። አገራችን ላይ ከሌ ጓደኛዋ ነው ከሌ ምናምን በቃ ሰው ለምዶታል። እንደ ነውርም አይታይም እንደ ወንጀልም ማለት ነው። ከሌ እኮ የከሌ ጓደኛ ነው፣ ያ ማለት የዝሙት ጓደኛዋ ማለት ነው። ይሄን ለምደው ኖረው በኋላ ስለ ድንግልና ሲነሳ ድንግል የሌላት ሲከተባለ እሪ ኮሜንት ላይ እዋቸው ይሄ ፕሮግራም መቼ ነው የሚቆመው እንዴ? ይሄ ከበዳችሁሳ? ይሄ ፕሮግራም ምንድነው የከበዳችሁ? ምኑ ነው ነውሩ? ድንግልናችሁን በሐራም ሲሰጡ ያልከበዳችሁ ድንግልናችሁን ጠብቁ ሲባል ምንድነው የከበዳችሁ? አገራችን ላይ እኮ የሚያሳዝነው እኮ እንዳለ ሴቶቹ ይሄ ከ14 ዓመት እስከ 18 ዓመት እንዳለ የወንድ ጓደኛ አላቸው። ከነዛ ሴቶች እንዴት ነው ድንግልና የሚጠበቀው? እንዴት ነው ከሐራም ርቀው በክብረ ንጽህናቸውን ለባላቸው የሚሰጡት? ስለዚህ ወንዶች እዚህ ላይ ከዚህ ትልቅ ትምህርት ልወስዱ ይገባል። ሰላም አለይኩም።